መጽሐፉ ደግሞ ይላል በወንድም ይሁን በሴት የተሳለውን የተቀረጸውን ምስል ለአንተ እንዳታደርግ አድርገ እንዳትስት ተጠንቀቅ። አምላክ እግዚአብሔር በኮሬ በድምጽ በተናገረ ጊዜ መልኩን ከቶ አላየህምና የእግዚአብሔር መልክ በስዕል እንዳስል ሰግደህለትም እንዳስት ተጠንቀቅ። ኢየሱስ መጣ። እግዚአብሔር መንፈስ ነው። እስቲ መንፈስን በስዕል ይስልልን ጎበሳሊ መንፈስን የሚስል መንፈስን ሳል ስትለው አፍንጫ ጥርስ ጸጉር ይሰራላል። መንፈስ ነው ያልኩት። እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና እንዳለ እየሰበሰቡ እያወጣው እየገነጠልኩ ያን ጊዜ ሆሊ ስፒሪት በኃይል ነው በቃ እንደሌላ ሰው ነው ያደረገኝ። ከዛ በኋላ ስነቃቀል አንድ እንጀራ የምትጋግርልን ሴት አለች። አረ በቃ ስዕሉ ተነስቶ የሚቆርጠኝ ነው ያሰለ። አሁን ራሱ እንዲያወራው ሚንቦቀቦቃል። አይ ዴቭ ግን ምን ነካ ምናምን የሚል እንዴ ካቡጀዲውን ያልበልጥም ከወረቀቱን ያልበልጥም። የኛ ቤት በረሮ ራሱ ምንም አይመስላት። አይ ዴቭ ተሰግድለታለህ። እኔ ዘሄድበት ላሳይ። እላው ላይ ነው የምትዝናናው። እላው ላይ ነው ሎግ ምንም ከበረሮ አንሼ ነው የኖርኩት እኮ ማለት የበረሮ እንኳን አንደርስታንዲንግ አይወል አምሮ ሲጠፋብ እንደዚህ ነው የምትሆን። ዘና ብላ ትሄዳለች። ራሱን ማያስጥል ስል እሳት ተነሳ። ውይ ቆይ የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም። አይ በመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋለህ። ተከራክር ቤት ትወስዳለህ፣ ተጠራርገዋለህ፣ ትለጥፈዋለህ። ከዛ ትፈራዋለህ። ወይኔ ሚያይ ይመስላል አይደል? ወደዚህ ነው አይደል ሚያይ? ኦ ማይ ጋድ። እንግዲህ ጣዖታት ላይና ስዕል ላይ የምትሰግዱት በደንብ አድምጡ። እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ነው። ሻሎም